ሰላም ጤና ይስጥልኝ። የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? ሁሉ አማን፣ ሁሉ ሰላም ነው? ላይክ ሰብስክራይብ በማድረግ አበረታቱኝ። ዛሬ እንግዲህ በድር ድራማ ከች ብያለሁ። ድር ድራማ እንግዲህ አምነንና ብሌን ያው እንደምታዩት እንግዲህ ተኮራርፈዋል። ብሌንም ከባሩክ ጋር የሆነችበት ምክንያት እሷም አምነንን ለማናደድ አምነን ደግሞ ከማሪያ ጋር የሆነበት እንግዲህ ብሌንን ለማናደድን በእርግጥ ማሪያ ትወደዋለች። ነገር ግን እንግዲህ ዛሬ ላይ እንግዲህ ይሄ አምነን እንደ አጋጣሚ ወደ ብሌን እንግዲህ ስላኮረፈችው ብነሽ አንድ አጋጣሚ ወደ ብሌን ክፍል ሲሄድ እንግዲህ ከባሩክ ጋር ቁጭ ብላ ስለነበረ እንግዲህ ውይ ይቅርታ ሲል እንግዲህ በጣም ነበረ የተናደደው። ከዛ ጥሏት ይወጣል። ይህ የአምነን አክስት ስትመጣ እንግዲህ ውይ በጣም ደስ ትላላችሁ ስትል ማርያም አያቴ እንዴት ነች ስትላት አያታቸው በጣም ደህና ነኝ ስትል አያታቸውም እንደዚሁ ናቸው በማየቴ ደስ ብሏን ስትል እንግዲህ ይሄ አምነንም አያቴ እንግዲህ በኋላ ከማሪያ መራቅ የለብኝም የማይፈልጉትን ሰዎች ጋር መሆን አልፈልግም ይላታል። ጊዜን አላባክንም ይላታል። እሱ ሳይሆን እሱ ብሌን ሳትሆን ጥፋተኛዋ አምነን ነው ጥፋተኛው ሁሉ ጊዜ። ከዚህ ቀደም ጄሪ ጋር ብሌንን ለማናደድ ነበር የነበረው። ከዛ ደግሞ ይቺ ማሪና የምትባለው ስትመጣ ደግሞ እሷ ጋር ሆነ። አቲቱም እንግዲህ መጀመሪያም እኮ ነግሬህ ነበረ ማርያ የተፈጠረችው ለአንተ ነው ብዬህ ነበር ትለዋለች። እንግዲህ ይሄ ሁሉ ተንኮል ይቺ ብሌንና አምነን ያልገባቸው ነገር አንድ አለ። ማርያና ባሩክ ናቸው እንግዲህ ይህንን ነገር አንቺ ያው ከአምነን ጋር ስትሆኚ እኔ ደግሞ ወንድሜ ይችን ብሌንን ይወዳታል፣ ስለዚህ በሱ ማናደድ እፈልጋለሁ ስላላት ሁለቱ ተመካክረው ነው። ማርያ እንግዲህ ወደ አያቷ ስትሄድ እንግዲህ የኔ አበባ እስኪ ነይ ቁጭ በይ እኔ ምልሽ ትላታለች። እኔ ባልነበርኩበት ሰዓት ምን ተፈጠረ ትላታለች። ምክንያቱም እንግዲህ የአምነን አያት እንግዲህ አምነን ብሌንን እንደሚወዳት ታውቃለች። ለምን እኔም ማርያም እንግዲህ እኔና አምነን አሁን ፍቅር ውስጥ ነን ስትላት አያታቸውም እውነትሽን ነው ትላታለች። ማለት ነው ስትላት አዎ ከእንግዲህ በኋላ ሁኝ ያልሽኝን እሆናለሁ ብሎኛል ብላ ትነግራታለች። አያቷም እንግዲህ የአምነን ማያት ይገርማል፣ ለዚህ እኮ ነው ፈጣን ነው ብዬ ፈጣን ነሽ የምልሽ ትላታለች። አምነን ያው ብሌንንም ቢወዳት እንግዲህ ከዛ ከባሩክ ጋር ስላያት ነው የተናደዱ። ምክንያቱም እንግዲህ ብሌን ብዙ ጊዜ አምነንን ታግሰዋለይ እሷን እየወደዳት እሷን እየወደዳት እሷም እሱን እየወደደችው ያችን ጄሪን አገባ። ከጄሪን ሲፈታ ደግሞ ወደ እሷ መሄድ ሲገባው ደግሞ ይቺ ማርያ ስትመጣ እንግዲህ ለዛ ነው ብሌን እሱን ለማናደድ ብላ እንግዲህ ከባሩክ ጋር የሆነችው። ሌላው ደግሞ እንግዲህ ፍቅር አያረጅም ይባላል አይደለ? ፍቅር አያረጅም፣ ፍቅር እድሜ ገደብ አይገድበውም ይባላል። እንግዲህ እናታችን ዛህራ እንግዲህ ባለፈው ይሄ የቤታቸው ዘበኛ እንግዲህ ለአምነን እኔ ዛህራን በጣም ነው የምወዳቱ የማፈቅራቱ እና ዛህራን ዳሩኝ ብሎ ነበር። እንግዲህ አምነንም እውነት ክን ነው ሲለው አዎ በጣም ነው የምወዳት ብሎ እሺ ችግር የለውም እሷን ጠይቄ ብሎን ነበር። ዛህራም እንግዲህ ወይዘሮ ዛህራም እንግዲህ እሺ ብላ ነበር። እንግዲህ በስተመጨረሻ እንግዲህ ሁለቱ እንግዲህ ተሞሽረዋል። ስለዚህ ፍቅር አያረጅም፣ ፍቅር እድሜ ገደብ አያግደውም አይደለም የሚባለው። ስለዚህ ፍቅር እድሜያችሁ ቢሄድም ስለዚህ ፍቅር እንግዲህ እድሜያችሁ ቢሄድም ብታረጁ ምንም ብትሉ ፍቅር እድሜ ትንሽ ትልቅ አይልም። ስለዚህ ፍቅር እድሜ አይገድበውም እና ዛህራ እንግዲህ እናታችን ዛህራ እንግዲህ ከዘበኛው ጋር ተጋብታለች። እንግዲህ ብሌንም ሲከፋት እንግዲህ ያው በእርግጥ ብሌን ዛህራ ናት እናቷ። ዛህራ እንግዲህ ልጅ አለቻት። ነገር ግን ደግሞ ያው በህፃንነቷ ስለሆነ የት እንዳለች አታውቅም። ባለፈው እንግዲህ
የዚህ የባሮክ እናት የት ነው እየጠየቀቻት ነበረ። የት ነው ስትላት ፈልጌ ፈልጌ እኔ ደክሞኛል የት እንዳለች አላቅም ትላለች። እና ብሌንም ሲከፋት ሩጣ ወደ እናታችን ዛህራ ነበር የምትሄደው። ዛህራም እንግዲህ አይዞሽ ታገሺ ጠብቀሽ የለ እስከ ዛሬ አይዞሽ ይሳካን እያለቻት እንግዲህ እየመከረቻት ነው። እንግዲህ ዛሬ ደግሞ አምነን መጀመሪያ ላይ አምነን ከባሮክ ጋር ብሌንን ስላያት ስለተናደደባት እሱም ደግሞ ከማሪያ ጋር ቁጭ ብሎ እንግዲህ ተቃቅፈው ስታያቸው እሷን እያየ እጇን ሲስማት የዚህ ጊዜ እንግዲህ ብሌን ተናዳ ነበረ። ቀጥታ እንግዲህ ወደ እናታችን ዛህራ ስትሄድ እንግዲህ ለዛህራ እኔ እኮ ለሱ ስል ብዙ ዋጋ ከፍያለሁ፣ ለምንድን ነው እንደዚህ ብዙ ነገሮች ታግሻለሁ እያለች እንግዲህ እየነገረቻት ነበር። ይህን እንግዲህ ታዲያ እንዴት ነሽ እናቴ ስትላት ወይዘሮ ዛህራም እኔ ደህና ነኝ፣ እኔ እኮ ሙሉ ሁኜ አላቅም ትላታለች። እኔ እኮ ሙሉ ሁኜ አላቅም ልጄ የት እንዳለች እኮ አላውቅም ትላታለች። ይህንም በጣም ያሳዝናል። ቆይ ግን እናቴ እስከ ዛሬ ሳትነግሪኝ ትላታለች። እኔ ልጅ ህመምን እኮ ማውራት በጣም ከባድ ነው ትላታለች። ይህንም አይዞሽ እናገኛታለን እሺ እመኝኝ የኔ እናት ትላለች። ዛህራም ዝም ብሎማ ተስፋ መቼ ይቀራን ብለሽ ነው? ይሄ ተስፋ ብቻ አይደለም እናቴ እመኝን ዝም ብለሽ እናገኛታለን ብላ እንግዲህ ዛህራን ታበረታታለች። እስኪ ስለ አንቺ ንገሪኝ ስትል እንግዲህ እኔ እንኳን እናቴ ስትል እንግዲህ ማርያ ትመጣለች። ብሌን ስትላት አቤት ስትላት ማርያ አንድ ነገር ላወራሽ እፈልጋለሁ ትላታለች። ይህንም ስለምን ጉዳይ ስትላት እንግዲህ ማርያም ስለ ድርጅቱ ሳሎን እጠብቅሻለሁ ነይ ትላለች። በቃ እናቴ በኋላ አወራሻለሁ አሁን ከቀረው ጥሩ ነገር አይፈጠርም ብላ ትሄዳለች። ይህንም ትሄድና አቤት ማርያ ትላታለች። ይኸውልሽ ብሌን አሁን የወንድማማቾች ሚስት ነን፣ ስለዚህ ትልልቅ ኃላፊነት አለብን ትላታለች። አዎ አለብን ስለዚህ ትላለች። እንግዲህ ማለት ይቺ ማርያምም ስለዚህማ ከእንግዲህ በኋላ ያው የአምነን ሚስት ስለሆነ አምነንን የሚመለከት ጥያቄ ከሆነ እኔን ነው የምትጠይቂ ትላታለች። ይህንም ማን ነው ያንን ያለው ትላታለች። እንግዲህ በውሸት አምነን ያለኙ ትላለች። ማርያምም ብሌን ይኸውልሽ እኔ ከእንግዲህ በኋላ ያምነን አጋሩ ነኝ። ስለዚህ የገባሽ አልመሰለኝም መሰለኝ። ስለዚህ እኔን ነው የሚመለከተኝ ትላለች። እኔንም እንግዲህ በቃሽ ይህንን ቃል አትደጋግሚብኝ ትላታለች። ለምን ስትላት ብሌንም መስማት ስለማልፈልግ የአንቺን ፍላጎት ማሟላት አይደለም የኔ ፍላጎት የባሌ አጋሪ ነኝ ብዬ ማውራት ከፈለኩኝ መብቴ ነው ትላታለች። አዎ ገብቶኛል ስትላት ማርያም የምታስፈርሚ ወረቀትም ካለ እኔን ይመለከተኛል ወደ እኔ ነይ ቶሎ። እንግዲህ በኋላ የመጣ አይን አወጣ አይደለም የሚባለው። እንግዲህ ማርያም ከእንግዲህ በኋላ ምንም ነገር ቢፈጠር እኔን ነው መጠየቅ ያለባችሁ ኃላፊዋ እኔ ነኝ ትላለች። እሺ ሌላ የምትጠይቀኝ ጥያቄ አለ ስትል ይቺ ማርያምን አዎ ዛራ የዚህ ቤት ሰራተኛ ናት፣ አንቺ አማካሪ አይደለችም ትላታለች። እዚህ ከእንግዲህ በኋላ ከዛራ ጋር ክችን ላይ ላይሽ አልፈልግም ትላታለች። ይኸውልሽ ማርያም አንቺ የፈለግሽውን ነገር ማድረግ መብትሽ ነው፣ ነገር ግን ደግሞ እኔ በማደርገው ነገር አንቺን አይመለከትሽም ትላታለች። አንቺ ያለሽ መብት ደግሞ እኔም ቢሆን በባሩክ በኩል መብት አለኝ ብላ እንግዲህ ትነግራታለች። እንግዲህ ማርያ ሀሳቧ እንግዲህ ይችን ብሌንን ከዛ ቤት ለማባረር ነው። ማርያም እንግዲህ እንግዳውስ ያልኩሽን ማሰሚ ከሆነ ከአንቺ ላይ የሚወስደውን እርምጃ ዛህራ ላይ እወስዳለሁ ብላ እንግዲህ ታስፈራራታለች። ይህንም እናትን ዛህራን ከአንቺ ስልጣን አውጫ ስትላት እንግዲህ ማርያምም አርፈሽ ተቀመጭ ትላታለች። ግን እመኝ በየትኛው ምክንያት አድርጌ ከዚህ ቤት እንድትወጣ አደርጋታለሁ ትላለች። በእርግጥ አሁን ወይ ዛህራና ብሌን ከዛ ቤት ቢወጡ እንግዲህ አንዳቸው እንወጣለን ቢሉ ዛህራ ከዛ ቤት ብወጣ ብሌንም ተከትላ ብትወጣ እንግዲህ አምነን ብሌንም ማጣት
ስለማይፈልግ ያው ይመልሳታል። ይቺ ማርያ ዝም ብላ ነው የምታወራው። ባሮክና እንግዲህ አምናን ቁጭ ብለው ወንድሜ ሲለው አቤት፣ ለምንድን ነው ግን እኔ ስመጣ ደስታ ሁሉ የቀነሰው ይለዋል። አምናንም ምንም የተቀየረ ነገር የለም ወንድሜ ይለዋል። እኔ አሁንም ቢሆን እንደዛው ነኝ ይለዋል። ባሮክም እንግዲህ የውሸቱን እንግዲህ ኧረ ተው ወንድሜ በእኔና ባንተ ውሸት አያምርም፣ መወሻሸት ጥሩ አይደለም ብሎ ይነግረዋል። አልዋሸውም፣ በእርግጥ አንዳንድ ነገሮች ቢዚ አድርገውኝ ያው ብቻዬን እንደሆን አድርጎኛል ማለት ደግሞ ያንተን ያለኝን ጊዜ ይሻማብኛል ማለት አይደለም። እንግዲህ ይሄ ባሮክም ይኸውልህ ለማርያ ያለን ችግር አናግራት፣ እኔ እኮ ለብሌን ስነግራት በጣም ነበር የሚቀለኝ ሲለው፣ አምነንም እኔም እኮ ስነግራት በጣም ነበር የሚቀለኝ ሲለው ለማን ብሎ ይጠይቀዋል። ስለነበረን ቆይታ እናመሰግናለን። አገራችንን ሰላም ያደርግልን። ባይ ባይ።